መርሳት የሌለብን በኢትዮጵያ ቤተክርስቲያን የራስን ማንነት ያለቀቀ አሳሳል መኖሩን ነው። ይሄ ማለት ምን ማለት ነው? በየክፍለ ዘመናቱ የተሳሉ ስዕሎች ላይ የምናየው አንድ ተመሳሳይ ነገር የኢትዮጵያ ቤተክርስቲያን ስዕል እና ሰዓሊያን በአገራቸው ማንነት ወይም ደግሞ የራሳቸውን ያሳሳል ዘይቤ በመጠበቅ ላይ አልተደራደሩ። ከውጭም አንዳንድ ጉዳዮችን ሊወስዱ ይችላሉ፣ ግን የራሳቸውን ማንነት አይለቁም። የመጀመሪያው ነገር አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ሲሳሉ መልካቸው የሀበሻ መልክ ሆኖ ነው የሚሳሉ። ምናልባት ይህንን የሚያይ ሰው ግራ ሊገባው ይችላል። ድንግል ማርያምን ልክ የሀበሻ አለባበስ አልብሰው ቀለሟን የሀበሻ አድርገው ክርስቶስን እንደዛ አድርገው ይስላሉ። በነገራችን የውጭ ሰዎችም ጽፈዋል ስለዚህ ጉዳይ ራሳችንን እንደምንስል። ግን ይሄ በሁሉም ዘንድ ያለ ነው። አንድ ጥሩ የአይኮኖግራፊ አጥኚ አንቶኒ ኮኒያሪስ የሚባሉ የምስራቅ ኦርቶዶክስ ሰው በአቢሲኒያን ቤተክርስቲያን የድንግል ማርያምና የክርስቶስ ስዕላት የአቢሲኒያውያን ወይም የኢትዮጵያውያን መልክ ይዘው ተስለዋል። ይህም የሚያሳየው ሰው ሁሉ በእግዚአብሔር አምሳል መፈጠሩን ነው ብለው ጽፈዋል። በትክክል ይገልጸዋል። ሁሉም ሰው የተፈጠረው በእግዚአብሔር አምሳል ነው። በቻይና ያሉ ክርስቲያኖች ድንግል ማርያምን መሳል ሲፈልጉ የቻይና አለባበስ ለብሳ የቻይና እናት ሆና ነው የምትሳለው። ክርስቶስን በዛው መልኩ ነው የሚስሉት። እንዲህ ያለ ለማነጻጸር የሚያመቸው በቅድስት ሀገር ኢየሩሳሌም እመቤታችን የተበሰረችበት ቦታ አለ። እዛ ላይ በጣም በርካታ የእመቤታችን ስዕላት አሉ እና በቦታው ላይ ሁሉም አይነት የእመቤታችን ስዕል አለ። ሁሉም አይነት ማለት በሁሉም ባህል የተሳለ ማለት ነው። በላቲኖቹ ሲሆን የላቲን አሜሪካ እናት አለባበስ ለብሳ በሁሉም ዘርፍ ማለት ነው። ክርስቶስም እንደዛ። ስለዚህ ወደ ራስ ማምጣት ወይም አዶፕሽን አንዱ የስዕላት መገለጫ ነው። ቅርብ መሆኑን እግዚአብሔር ከኛ ጋር ቅርብ መሆኑን የምናሳይበት ነው እንጂ ዘር እያየን በተሳለበት ዘር እንዲህ ነው ማለት አይቻልም።